ጤና ይስጥልኝ እንደምን አለሽ? እግዚአብሔር ይመስገን። አለ ይመስገን። ኢትዮ ቱርኪ አዎ፣ ግላዊ ቱርኪ የፀጉር ንቅለ ተከላና የቆዳ ሕክምና ክሊኒክ። ሰላም እንዴት ናችሁ? ኤፍሬም አበበ ነኝ። ኤፊ ከፍ ከፍ ከአሪፍ መዝናኛ አዘጋጅና አቅራቢ በጄ ኤፍሬም 106.7 ላይ ያው እንግዲህ እንደምታውቁት ሁላችንም ልብ የሚነካ ከባድ ሀዘን አጋጥሞናል። በተለይ ለኪነ ጥበቡ ሰዎች፣ ለኢንተርቴንመንቱ የቅርብ ወዳጆች ከአርቲስቶች ጋር ቅርብ እንደመሆናችን መጠን የአርቲስቱ የድምፃዊ ሰማኝ በለው ህልፈት ለእኛ ደግሞ በጣም የተለየ የቤተሰብ ያህል በጣም ፈታኝ ጊዜ ነው። ይህ ጊዜ ረጅም ዓመት የምናውቀው የምንወደው የሙያ ባልደረባችንም ነው፣ ቅርባችንም ነው፣ ለሚዲያውም ቅርብ ነው፣ ለሁላችንም እንደዛው ነው። ይህን አርቲስት ማጣት ታዲያ ቀላል ስሜት አይደለም። በዛ ውስጥ ሆነን ነው ዛሬ ሬዲዮ መግባት ነበረብኝ። ጠዋት አሪፍ መዝናኛን የዕለተ ማክሰኞ ገባሁኝ ከ4:30 እስከ 6 ባለው ቀጥታ ስርጭት ላይ ሁሌ እንደምናደርገው ያው ወቅታዊ አዳዲስ አብዴቶች መደረስ አለባቸው። ብዙዎቹ ከዚህ ከአርቲስቱ መጨረሻ ላይ ከለቀቃቸው ቪዲዮዎች ጋር ተያይዞ ከኪሎ መቀነስ ጋር በተያያዙ አንዳንድ ነገሮችን ማወቅ ይፈልጋሉ። ከኢትዮ ቱርኪ ሆስፒታል ጋር በነበረው ግንኙነት ላይ ይሰራቸው ስለነበሩ ነገሮች፣ ስለተፈጠሩ ነገሮች ማብራሪያን ይፈልጋሉ። ያው የህዝብ ልብ በማዳመጥ መመለስ ነው። እኛ የህዝብ ልብ እናዳምጣለን፣ ጥያቄዎችን እንቀበላለን፣ እንመልሳለን እና በዛ መሰረት ኢትዮ ቱርኪዎች ምን ይላሉ የሚለውን ለማወቅ ደውዬ ነበር ቀደም። ኦኬ፣ እሺ፣ ኤፍሬም እባላለሁ። እሺ፣ ከጄ ኤፍሬም ነው የምደውልልሽ። ከየት አሉኝ? ይቅርታ፣ ከጄ ኤፍሬም ነው የምደውልልሽ። ከጄ ኤፍሬም ነው። እሺ፣ እሺ። እያወራን ነበር አንዳንድ ነገሮችን እያነሳን ከአርቲስቱ ጋር በተያያዘ በአጭር ጊዜ ያሳየውን ለውጥና አንዳንድ ነገሮች ጋር በተያያዘ ቆይታ እያደረግን ስለነበረ ኢትዮ ቱርኪዎች ደግሞ እናንተ ጋር ስለነበረው ቆይታ ጥንካሬው ስለነበረው ሂደት አጠር ያለ ቆይታ ላደርግልሽ ነበረ በስልክ። እሺ፣ የሚመለከተውን ክፍል እንትን ልበሎት፣ እኛ ኮል ሴንተሮች ነን። ኦኬ፣ አንድ ኮንታክት ብታደርጊ ለምን አየር ላይ ስለሆነ አሁን ብዙ ሰው ቴክስት የሚያደርገው ነገር ስለሆነ እንዴት ነበር የሚለው ነገር ኮንታክት እንድናደርግ ነበረ። ኦኬ፣ መስመር ላይ ጠብቁኝ። እሺ፣ እሺ። ቀደም ሲል እንደሰማችሁት ኮል ሴንተር ነኝ ያለች የድርጅቱ ሰራተኛ አናግራኛለች። ሁኔታውን ነገርኳት። ለምን ጉዳይ እንደሆነ ካስረዳት በኋላ መልሼ እደውላለሁ አለች። ደጋግሜ የደወልኩላት ምንም የሰጠችኝ መልስ የለም። መልሼ እደውላለሁ አለች። አየር ላይ ነው ያለ ነው። እኛ እስከ 6 ሰዓት ነው፣ በሰዓት ነው ፕሮግራሙ፣ ላይቭ ነው። ሰው አድማጮቻችን እየጠበቁ ነው የዚህን ጥያቄ። ስለዚህ አንድ እዛው ጋር ላለ ዶክተር አገናኝታ መልስ መናገር ነው። አንድ ዶክተር ብታገናኝ ትችል ነበረ። ሄሎ ሄሎ፣ አንዴ መልሼ ልደውልልዎት። እሺ፣ እሺ፣ እጠብቃለሁ። እሺ፣ እሺ። ለምን እንደሆነ አላውቅም። የበለጠ ተዘጋጅተው ወይ የተደራጀ መልስ ለመስጠት ይሁን ወይ የሚመለከተው አካል የለ ይሆን። ሆስፒታሉ በኩል ግን ብዙዎች ላቀረባቸው ጥያቄ መልስ መስጠት አልቻልም። አዝናለሁ፣ መልሼ እደውላለሁ አለች። ኮል ሴንተሯም ልትደውልኝ አልቻለች። በዛ ምክንያት ነው እኛ እንጂ ድርጅቱ ምን ይላል የሚለውን ለማሳወቅ ዝግጁ ነን። እንግዲህ በቀጣይ በሌሎች ቪዲዮዎች የሚናገሩት ነገር ካለም ለማዳመጥና እስቲ የሚናገሩትን ለመስማት ዝግጁ ነን። ኤኒዌይስ እኛ ግን ማድረግ ያለብንን ሞክረን ነበረ። መልሼ አሁን ደውላለሁ፣ አሁን መልሼ ያሳውቃለሁ። ዶክተር አገናኛለሁ፣ ሰው የሚመለከተው አካል ጋር ቆይታ ታደርጋላችሁ ብላ 2-3 ጊዜ ደወልኩላት። መልሳም እስካሁንም እንግዲህ ወጥቻለሁ። አሁን ከዝግጅት ወጥቼ ነው ያለሁት ከረጅም ሰዓታት በኋላ ምንም የተደወልልኝ ነገር የለም። ሰው መደወል ነበረባቸው። ለማንኛውም በአሪፍ መዝናኛ በኩል ያደረግነው ጥረት ይህን ይመስላል ለማለት ነው። አመሰግናለሁ። ነፍሱን ይማር የወዳጃችን